የተቅማጥ ህመም ላላቸው ልጆች በቤት ውስጥ ምን አይነት እርዳታ ማድረግ አለብን? እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። በተቅማጥ ህመም ጊዜ ልጆች ከሰውነታቸው ብዙ ፈሳሽና ኤሌክትሮላይት የተባሉት ጠቃሚ ንጥረ ነገሮችን ያጣሉ። ስለዚህ ዋናው ህክምናችን የሚያተኩረው እነዚህን መተካት ላይና የአንጀታቸው ቁጣ እንዲያገግም ማድረግ ላይ ነው። ስለዚህም አንደኛ ልጆቹ በቂ ፈሳሽ እንዲወስዱ ማድረግ አለብን። ይህንን ማድረግ የምንችለው በቂ ውሃ እንዲወስዱ በማድረግ ኦአርኤስ በመስጠት እንዲሁም ደግሞ የተለያዩ ሾርባዎችን በቤት ውስጥ በማዘጋጀት ነው። የአጃ፣ የአትክልት፣ የሩዝ፣ የስጋ፣ የዶሮ የተለያዩ ሾርባዎችን በተቅማጥ ጊዜ አዘጋጅተን ለልጆች መስጠት እንችላለን። ኦአርኤስ በጣም ጥሩ የሆነና በተቅማጥ ጊዜ የምናጣቸውን ኤሌክትሮላይቶች በሙሉ ሊተካልን የሚችል ነገር ቢሆንም ከጣዕሙ የተነሳ ልጆች ሊያስቸግሩን ይችላሉ። አወሳሰዳቸውን የተሻለ ለማድረግ መጀመሪያ ጣዕሙን እስኪለምዱልን ትንሽ ትንሽ አድርገን መስጠት እንዲሁም ደግሞ አቀዝቅዘን በበረዶ መልክ መስጠት ይመከራል። ሁለተኛ ለልጆች የተመጣጠነ ምግብ መስጠታችንን መቀጠል አለብን። ብዙ ጊዜ ወላጆች ልጆች ተቅማጥ ሲኖራቸው የሚሰጡትን ምግብ መቀነስ እንዲሁም ደረቅ ነገር ብቻ መስጠት ይጀምራሉ። ይህ ግን በፍጹም ትክክል አይደለም። በተቅማጥ ጊዜ የተመጣጠነ ምግብ ለልጆች መስጠት የልጆችን አንጀት ቶሎ እንዲድን ያግዘናል። ይህ ማለት ግን በተቅማጥ ጊዜ ለልጆች ሁሉንም ምግብ እንስጣቸው ማለት አይደለም። ቅባታማ የሆኑ ምግቦች እንደዚሁም ደግሞ ጣፋጭ የሆኑ ምግቦች ተቅማጥን ሊያባብሱብን ይችላሉ። ሶስተኛው ጡት ወይም ፎርሙላ የሚጠቡ ህፃናት ከሆኑ ማለትም ከ6 ወር በታች ያሉ ህፃናት ከሆኑ ያንን በአግባቡ በሰዓቱ ሳንቀንስ መቀጠል ይኖርብናል። አራተኛው ዳይፐር ለሚጠቀሙ ልጆች በተቅማጥ ጊዜ ዳይፐራቸው ቶሎ መቀየር ይኖርብናል። ይህም በተቅማጥ ጊዜ ሊያጋጥም የሚችለውን የዳይፐር ሽፍታ ይቀንስልናል። አምስተኛው የዚንክ ሰፕሊመንትን ከ10 እስከ 14 ቀን ድረስ በቀን አንድ ጊዜ በየእድሜያቸው ለልጆቹ መስጠት። ዚንክ የአንጀትን ቁስለት ወይም የአንጀትን መቆጣት ቶሎ እንዲድን ያግዘናል። እነዚህን ህክምናዎች እየሰጠን ግን ልጆቻችንን በደንብ መከታተል ይኖርብናል። ከምንከታተላቸው ነገሮች አንደኛው የሰውነታቸው የፈሳሽ መጠን በቂ መሆኑ። የሰውነታቸው የፈሳሽ መጠን ሲቀንስ ወይም ህፃናት ዲሃይድሬትድ ሲሆኑ አፋቸው መድረቅ፣ በአይናቸው ዙሪያ መሰርጎድ እንዲሁም ደግሞ ከዓመት ከ6 ወር በታች ያሉ ህፃናት እርግብግቢታቸው መሰርጎድ ይኖራቸዋል። ከዚህም በተጨማሪ ውሃ ማለት ቶሎ ወይም ደግሞ መጠማት፣ መነጫነጭ እንደዚህ አይነት ምልክቶች ያሳያሉ። የዲሃይድሬሽን መጠኑ ከፍ እያለ ሲሄድ ደግሞ የንቃት መቀነስ ሊያሳዩ ይችላሉ። ስለዚህ እነዚህ ምልክቶች ካሉ ቶሎ ወደ ህክምና መውሰድ ይኖርብናል። በተጨማሪም ኃይለኛ ትኩሳት እንዲሁም ንፍጥና ደም በሰገራ ውስጥ የምናይ ከሆነና በቤት ውስጥ እርዳታችን ምንም ለውጥ ማያሳዩ ከሆነ ቶሎ ወደ ህክምና መሄድ ይኖርብናል። እንደተለመደው ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ዶክተር ማህሌት ጌትነት ነበር ከማዳን የህፃናት ልዩ ክሊኒክ።